በዛሬው በኤፒሶድ ስሪያችን ሞር ዩቲዩብ ላይ እንዴት ነው ዋች አወራችንን መጨመር የምንችለው፣ እንዴት ነው 4000 ሰዓት ከ27 በፊት ማሳካት የምንችለው የሚለውን ነገር በዛሬው ሞር ያዘጋጀውላችሁን ነገር ቢኖር ዩቲዩብ ሾርትስን መጠቀም ነው። ዩቲዩብ ሾርት አይ ነው አውቃለሁ። ዩቲዩብ ሾርት እያለን ለምን ዩቲዩብ ሾርት እኮ ዋች አወር አይቆጠርም እያላችሁ ሊሆን ይችላል። ግን አላማው ዩቲዩብ ሾርትስን ዋች አወር ለማስቆጠር ሳይሆን ወይም ቪዲዮን ለማስቆጠር ሳይሆን የዩቲዩብ ሾርትስ ላይ የሚመጡ ሰዎችን ያን ኦዲየንስ ፍሎ ወደ ሎንግ ፎርም ኮንተንት ወይም የኛ ረጃጅም ቪዲዮዎች እንዲያዩልን ኮንቨርት ስለማድረግ ነው። እና ስለዚህ ሁሌም ቢሆን ደህና ሾርት ቪዲዮ ታዘጋጃላችሁ። በዚህ በኩል ደግሞ ሌላ ሎንግ ፎርም ኮንተንት ይኖራችኋል። ይሄ ሎንግ ፎርም ኮንተንታችሁን ቀንጨብ አድርጋችሁ በማውጣት በሾርት መልክ በማዘጋጀት ይህን ሾርት ያየ ሰው ሙሉ ቪዲዮ እንዳይላችሁ ወደዚህ ሰጀስት ታደርጋላችሁ። ካልሆነ ዩቲዩብ ላይ እዛው በዴስክቶፕ ፖስት ስታደርጉ ወይም እዚሁ በስልካችሁ ማለት ትችላላችሁ። ፖስት ስታደርጉ ከማድረጋችሁ በፊት ሪሌትድ ቪዲዮ በማድረግ ከዛ ሾርት ላይ የሚያየውን ኦዲየንስ ወደ ሎንግ ፎርም ቪዲዮ የቪዲዮአችሁን ወይም የሎንግ ፎርም ቪዲዮአችሁን ሊንክ ክሊክ በማድረግ ወደ ረጅሙ ኦዲየንስ ፍሎ ወይም የእይታ መጠናችሁን ወይም የዋች አወር ሰዓታችሁን መጨመር ትችላላችሁ። እና ይሄ በጣምና አዋጩ መንገድ ነው። ትላልቅ ዩቲዩበሮቹ ላይ ይጠቀሙታልና ረጅም ቪዲዮ ሲያዘጋጁ አንድ ሁለት ሾርት ቪዲዮዎችን ያዘጋጁና እኚህ ሾርቶችን ከረጃጅሞቹ ጋር ሪሌት ያደርጓቸዋል ማለት ነው። እዛኔ ኮኔክት ሲያደርጉ ኦዲየንሱን በዛው ልክ ኮኔክት ያደርጋል ማለት ነው። አጭር ነገር የሰጠው ኦዲየንስ ጥሩ ነገር ሰፋ ያለ መልኩ ደግሞ ማግኘት ይፈልጋልና በአጭሩ ሰጠውና ሰፊ ማብራሪያውን ደግሞ እዚህ ጋር ታስቀምጥለታለህ ማለት ነው። ከዚህ ወደዚህ ከሾርት ወደ ሎንግ ፎርም ኦዲየንስ ፍሎ ኮኔክት ወይም ሪሌት በማድረግ ቪዲዮአችሁን ዋች አወራችሁን በአጭር ጊዜ ውስጥ ከተባለ የዩቲዩብ ፖሊሲ 27 ከመቀየሩ 8000 ሰዓት ከመሆኑ በፊት ይህን ነገር በአጭሩ ማሳካት ትችላላችሁ። በዛሬ ኤፒሶዳችን ይሄን ተመልክተናል። ኔክስት ኤፒሶድ 4 ላይ በምን ሀሳብ እና ኮሜንታችሁን ሀሳብ መስጫው ላይ አስቀምጡ። ቪዲዮ ከምትሰመቻችሁ ላይክ ማድረግ እንዳይረሳ፣ ይጠቅማል ለምትሉ ሰው ደግሞ ሼር ማድረጋችሁ እንዳይረሳ። በመጨረሻም ሰብስክራይብ